የሚመሰክረው ልጄ በጣም ታሞ ነበር። ሐኪም ቤት የግልም ወስጄ እንዲ ምንም በቃ ምንም አላገኘም። ህፃኑ 2 ዓመት ከ5 ወሩ ነው። በጣም ታሞ ነበር። ለሞት በቃ ሞት እንዲ እጁና እግሩ ታስሮ እየጠበቁ ነበር። ለፓስተር ስደውል ፓስተር ጉዞ ላይ ነኝ አሁን የለውም ምናምን ስል በቃ ልጄ መሞቱ ነው። በቃ እሱም የለም ጸሎት ቢጸልይልኝ ልጄ ይድን ነበር። በቃ ተስፋ ቆርጬ በቃ ምንም እንትን አላልኩም። ከዛም መጨረሻ ላይ ዘውዲቱ ወሰድኩት። ዘውዲቱ ሲወስድ በቃ ልጁ ታሰረ። እጁና እግሩን አስሮ እንትን አለው። ባለቤቴ ወጣ። በቃ ወጥቶ በቃ እኛ ለቅሶ ላይ ነው ውጪ። ከዛን በቃ ለምን ለፓስተር አትደውይም? ለፓስተር ብርሃኑ ብትደውይ አንድ ምርጫ ታገኛለሽ ብለኝ ቃል መጣ። ከዛን ለእሱም አላወራሁትም። እሱ እያለቀሰ ነው። ውጪ ወጥቼ ፓስተር ልጄ በጣም ታሟል ብዬ ስደውል ነገ ይዘሽ ነይ ጠዋት ይዘሽ ነይ አለኝ። መድኃኒቱንም ከዘውዲቱ የተሰጠውን መድኃኒት ይዤ መጣሁ። አፉን ያልከፈተው አፉን ከፍቶ ምርንዳ ግዢ ያሉኝ ዶክተሮች ከኔ ጋር የነበሩት ጓደኞቼ ልጁ ሞቷል፣ ምርንዳው ማን ነው የሚጠጣው አሉ። ልጁ የለም በቃ መጠጣት አይችልም፣ ምርንዳው ማን ሊጠጣ ነው የምገዛው? እሱ ሞቷል፣ የለም እጁና እግሩ ታስሮ እንዴት ይጠጣል ብሎ ነበር። እግዚአብሔር ደግሞ በሱ ለሰራው በፓስተር ብርሃኑ ጸሎት ልጅ አሁን ተፈውሶ ይኸው ምግብ ይጠጣል። ቆማችሁ ጌታን ባርኩ። በጌታ ቆማችሁ ጌታን ባርኩ። ሃሌሉያ ሃሌሉያ። እጆቻችሁ ወደ ላይ አንሱና በታላቅ ድምፅ እግዚአብሔር ያለው ሆኗል በሉ። ሰይጣን ያለው ቀርቷል በሉ። ትንሽ ታግዙ። ያን ጸሎት አለ።